ተረጅነትን እንደ ሀገር ማጥፋት አለብን በሚል ፓርቲያችን ይዞ አቅዶ እየሰራ ነው። ዓለም ተለዋዋጭ በሆነ ዓለም ውስጥ ነው ያለነውና ከዚያ አኳያ ማህበረሰባችን ከተረጅነትና ከልመና ወጥቶ በራሱ አቅምም ጭምር የማልማት ልምድና ባህል እንዲኖረው እንዲጎለብት አቅዶ ካለሞ እየተሰራ ነው። ከዚያ አኳያ ከ2019 በጀት ዓመት ጀምሮ የትኛውንም አይነት ድጋፍ ከውጭ ሀገር አናስገባም፣ ለራሳችን አቅም መቻል አለብን ብሎ እንደ መንግስትም ጭምር ታቅዶ እየተሰራ ነው። ከዚያ አኳያ ለዚህ አቅም የሚሆን እንደ ወረዳችን 103 አካባቢ ሄክታር ታቅዶ እየተሰራ ነው ያለው። ከዚያ አኳያ አሁን ባለንበት ደረጃ ወደ 20 ሄክታሮችን ለይተናል። ከ20 ሄክታር ውስጥ ዛሬ 10 ሄክታር አካባቢ የሚጠጋውን ነው እየታረሰ የሚገኘው ማለት ነው። ይሄኛው ነገ ከነገ በኋላ እንግዲህ ተረጅነትን በተፈጥሮ አደጋ ሊሆን ይችላል፣ በሰው ሰራሽ አደጋ ሊሆን ይችላል፣ በተለያየ መንገድም ጭምር የሚመጡ አደጋዎችን በራስ አቅም የመቻል ልምድ እንድንወስድ ታቅዶ ታልሞ እየተሰራ ነው ያለ ነው። በቀጣይ ደግሞ ከዚህ በበለጠና ከዚህ በሰፋ መንገድ ስራዎች ይሰራሉ። የሀብት አሰባሰብ ሂደት ይኖረናል። ከመያንዳንዱ ማህበረሰብ በተወሰነ መንገድ ሀብት እየተሰባሰበም ጭምር በመጋዘን የማከማቸት ልምድና ባህላችንን እያሰፋን እንያለን። አልፎ ተርፎ ደግሞ ለሌሎች አካባቢዎች ፈጥነንም ጭምር ለመድረስ እና ለተጎዱ ማህበረሰብም ጭምር ለማገዝ እንዲያግዘንም ጭምር የደራሽ ጊዜ የሚሆኑ ሀብቶችንም ጭምር ከእያንዳንዱ ማህበረሰብ የማሰባሰብ ስራ እንግዲህ ተረጅነትን ልናጠፋ የምንችለውም ጭምር ሁሉም ሰው ባለቤት ሆኖ መስራት ሲችል ምሁራን ሊሆን ይችላል፣ መንግስት ሰራተኛው ሊሆን ይችላል፣ ማህበረሰቡም ጭምር ሊሆን ይችላል፣ የትኛውም አካልም ጭምር ሊሆን ይችላልና ተረጅነትን በጋራ ርብርብ በማጥፋት የሀገር ሉዓላዊነትንም ጭምር የመጠበቅ ስለሆነ ዛሬ ላይ ፓርቲያችን በወረዳው አቅጣጫ መሰረት እንደ ወረዳችን አቅደን እየሰራን ነው። ይሄ ደግሞ ዛሬ አንድ ሀብለን ማሳያ ምዕራፍም ጭምር ስለሆነ